በየዓመቱ ከ1500 በላይ የመሬት መንቀጥቀጦች የሚያናውጧት ምድር፣ ለአፍታም የማትተርፍ ሀገር። ነገር ግን ህዝቧ ከማንኛውም ማህበረሰብ በላይ ጠንካራ ስልጣኔን ገንብቷል። ተፈጥሯዊ ኃይል ከሰው ልጅ ጽናት ጋር የሚገናኝባት ድንቅ ዓለም ይህች ጃፓን ናት። ከፉጂ ተራራ ጫፍ እስከ ጥንታዊ ዱሮቻ ድረስ ጃፓን በተፈጥሮ የታተመች ናት። በግርማዊ ኃይሏ ውስጥ ደግሞ እንደ ህልም የሚመስል ረጋ ያለ ውበት አለ። ቴክኖሎጂ ከጥንታዊ ባህል ጋር የሚዋሃድባት፣ ጸጥ ያሉ ገዳማትና የዘመኑ ሰማይ ጠቀስ ፎቆች ጎን ለጎን የሚቆሙባት ሀገር። የፉጂ ተራራ ሚስጥር። ምናልባት የፉጂ ተራራን በምስል አይታችሁት ይሆናል። ነገር ግን ይህ በበረዶ የተሸፈነው ውበት በጃፓን ውስጥ ካሉ እጅግ አደገኛ እሳተ ገሞራዎች አንዱ መሆኑን ያውቃሉ? ለመጨረሻ ጊዜ በ1707 ቢፈነዳም ሳይንቲስቶች አሁንም ሊፈነዳ እንደሚችል ያምናሉ። 3776 ሜትር ከፍታ ያለው ይህ ግዙፍ ተራራ ለጃፓናውያን የተፈጥሮ ድንቅ ብቻ ሳይሆን መንፈሳዊ ምልክትም ነው። የሚገርመው ግን እስከ 1872 ድረስ ሴቶች ወደ ተራራው ጫፍ መውጣት አይፈቀድላቸውም ነበር። ጫፉ ቅዱስ ነው ተብሎ ስለሚታመን የሴቶች መገኘት መንፈሳዊ ንጽህናውን ያጎድፋል የሚል እምነትም ነበረ። ዛሬ ግን ያ ታሪክ ተረት ሆኖ ቀርቷል። ከዓለም ዙሪያ የሚመጡ ቱሪስቶች የጃፓን ጣሪያ ላይ ሆነው ፀሐይ ስትወጣ ለማየት ይተማሉ። ቶኪዮ ከትንሽ መንደር እስከ ዓለም አቀፍ ከተማ። ከ400 ዓመታት በፊት ቶኪዮ ኤዶ የምትባል ትንሽ የአሳ አጥማጆች መንደር ነበረች። ነገር ግን በ1603 የቶኩጋዋ ሾጉኔት መዲና ከሆነች በኋላ በአንድ ትውልድ ውስጥ ወደ ታላቅ ከተማነት ተቀየረች። በ1868 ስሟ ወደ ቶኪዮ የምስራቅ ዋና ከተማ ተቀየረ። ከተማዋ በመሬት መንቀጥቀጥና በጦርነት ብዙ ጊዜ ብትፈርስም እንደ ፊኒክስ ወፍ ሁልጊዜ ከፍርስራሽ ላይ በበለጠ ጥንካሬ ትነሳለች። ዛሬ ቶኪዮ አሮጌና አዲስ የሚጋቡባት ከተማ ናት። ጥንታዊ ቤተ መቅደሶች በዘመናዊ የብርጭቆ ግንቦች ታጅበው የሚታዩባት የህይወት ማዕከል ናት። ፉሽሚ ኢናሪ ታይሻ የቀይ ቶሪ በሮች። በጃፓን ለመቶዎች ዓመታት ሲነገር የኖረ አንድ ታሪክ አለ። አንድ ቀበሮ አንድን ወጣት ነጋዴ እየመራ በተራራዎች ውስጥ ወደ ተሰወረ መቅደስ ይወስደዋል። ያ መቅደስ ፉሽሚ ኢናሪ ታይሻ ነበር። በሺዎች የሚቆጠሩት የቀይ ቶሪ በሮች መሃል ስትራመድ የምታየው ውበትን ብቻ አይደለም፣ በህያው ታሪክ ውስጥ እየተጓዝክ ነው። እያንዳንዱ በር በአንድ ግለሰብ ወይም ድርጅት የተበረከተ ምስጋና መግለጫ ነው። እነዚህ ኪጹኔ የተባሉ የቀበሮ መናፍስት የሰው ልጅ ጸሎት ወደ አማልክት ያደርሳሉ ተብሎ ይታመናል። ፉሽሚ ኢናሪ መቅደስ ብቻ አይደለም፣ ያለፈውን ከአሁኑ ጋር የሚያገናኝ የልብ ጉዞ እንጂ። ሽራካዋጎ የተረት መንደር። በጃፓን ተራራዎች መካከል ከዘመናዊው ዓለም ግርግር የተለየች አንዲት ድንቅ መንደር ትገኛለች። ሽራካዋጎ ልክ ከህፃናት የተረት መጽሐፍ የወጣች የምትመስል። እዚህ ያሉት የጋሾ ዙኩሪ ቤቶች ጣሪያቸው ልክ ለጸሎት እንደተያያዙ እጆች ይመስላሉ። ለዘመናት ይህች መንደር ከዓለም ተገላ በመኖሯ ነዋሪዎቿ ልዩ የሆነና በአንድነት ላይ የተመሰረተ ያኗኗር ዘይቤን አዳብረዋል። በሽራካዋጎ መራመድ ወደ ቀድሞ ዘመን እንደ መጓዝ ነው። እዚህ የከተማ ጩኸት የለም። ንፋስ፣ ውሃ እና ታሪክ ብቻ በዝምታ ይናገራሉ። ሂሮሺማ ከጥፋት አመድ የወጣ ተስፋ። ኦገስት 6 ቀን 1945 ጠዋት 8 ሰዓት ከ15 ደቂቃ። በዚያች ቅጽበት ሂሮሺማ ለዘላለም ተለወጠች። ከተማዋ በአንድ ሰከንድ ውስጥ ወደ አመድነት ተቀየረች። ነገር ግን ከዚያ ጭስና ጸጥታ ውስጥ የሰው ልጅ የማይበገር መንፈስ ድምፅ ተሰማ። መነሳት፣ መገንባትና መቀጠል። ዛሬ ሂሮሺማ የሰላም ከተማ ናት። የቆመው የአቶሚክ ቦምብ ግንብ የተሰበረ ህንፃ ሊሆን ይችላል፣ ነገር ግን የማይሰበር የሰላም መልእክት ለዓለም ያስተላልፋል። ሂሮሺማ የምታስታውሰን ጥፋትን ብቻ አይደለም፣ የሰው ልጅ መንፈስ ከማንኛውም የጦር መሳሪያ በላይ ኃይል መሆኑን እንጂ። ፉጂ ተራራ የጃፓን መንፈሳዊ ተምሳሌት። ከጃፓን ምድር ሁሉ በላይ ከፍ ብሎ የሚታይ ዝምተኛ ግን ደግሞ ኃያልና ዘላለማዊ የሆነ አንድ ተራራ አለ። ፉጂ ተራራ። ለ2000 ዓመታት ያህል ይህ ተራራ ለጥበብ ሰዎችና ለመንፈሳዊ ተጓዦች የማይነጥፍ ምንጭ ሆኖ ቆይቷል። ለብዙ ጃፓናውያን ፉጂ ቅዱስ ስፍራ ነው። እያንዳንዱ እርምጃ ለመንፈሳዊ ንጽህና የሚደረግ ፍለጋም ነው። ዛሬም በየዓመቱ በመቶ ሺዎች የሚቆጠሩ ሰዎች ራሳቸውን ለማግኘት ወደ ጫፉ ይወጣሉ። ፉጂ ተራራ ከፍታ ብቻ አይደለም፣ የጃፓን ሕያው መንፈስና የጽናትም ምልክት ነው።
በመጨረሻም ጃፓን የምታስተምረን አንድ ታላቅ እውነት አለ። ምድሪቱ ብትናወጥም ህዝቧ ግን አይናወጥም። ከፉጂ ተራራ ግርማ እስከ ሽራካዋጎ ጸጥታ፣ ከፉሽሚ ኢናሪ መንፈሳዊነት እስከ ሂሮሺማ ዳግም ትንሣኤ። ጃፓን የጽናትና የውበት መገኛ ናት። ጃፓን ታሪክ ብቻ አይደለችም፣ በየቀኑ የምትታደስና ተስፋ የምትሰጥ ሕያው ተአምር እንጂ። ከእናንተ ጋር አብሬያችሁ የቆየሁት ኪሩቤል ነኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።